ወንድሜ ይሰማል? ሰላም ነው ወንድሜ ይሰማሃል? እንዴት ነህ? አዎ ይሰማኛል። ደህና ነኝ። ካሜራውን ፊት ለፊት አድርገው እያየሁት እንዳወራ። እንዴት ነህ? እሺ እንዴት ነህ? ሰላም ነው? ሰላም ነኝ። አለን። የት ሀገር ነው ያለኸው? አጣዬ ነኝ። አይ አሁን ያለኸው ነው ለማለት የፈለኩት። እሺ አሁን ያለ ቦታ ተው ምን አገባሽ? እሱን ጠይቁ። የጋበቱ ብየጅሩ ማጋበት እንበልባሉ ብየጅሩ ማጋበት ኦኬ ጉዳዩ ጋር ግቢ በቃሉ ከጓደኛህ ጋር አብረው ልጅ ጋር ተጣልታችኋል? አማዳይ ሞንዶይኔ ኮፈከ ጋበደኒ ናምቲ ሁላችሁ የምታወሩ ከሆነ እኮ እሱ ሊሰማኝ አይችልም። ሚውት አድርጉለት። እሺ خلاص እንበልና አውራ እሺ ይሰማሃል? አብሮ ከሚኖር ልጅ ተጣልታችሁ በጩቤ ወግተኸዋል ወይ? አዎ ተጣልተናል። እስቲ ንገረን፣ ምንድን ነው የተፈጠረው? የተፈጠረውማ ማለት ነው እኔ በእርግጥ እንትን ተጠቃሚ አይደለሁም። አሁን ስልክ የለኝም። ገብተሻል? እንደዚህ አልጠቀምም እና እሱ በእሱ ስልክ ላይ ፕሮፋይል በማድረግ የኔም ፎቶ እና የቤተሰብ የእናት ምናምን አርጓል ምናምን በሚል ነገር ከኋላ አርጓል ምናምን በሚል ማለት ነው መጥተው በቲክቶክ ራሱ በአማርኛ የሚያናግሩት አሉ። ሲያናግሩት አዎ ይሄ ልጅ ነው ምናምን ይላቸዋል። ይሄ ልጅ ነው ያደረገው ምናምን እያለ ከስንትና ለምን እንደዚህ ስለኛ ብዬ በእርግጥ እኔ የኔ ጥፋት አሁን መጠየቅ ነበረብኝ ልጁም ማለት ነው። እንደዚህ ከማድረግና ልጁ እንደዚህ ከመደባደብ መጀመሪያ መጠየቅ ነበረብኝ። ግን ተናደብ የዚያ ነገር ስለሆነ መቼም ከባድ ስለሆነ የሞት ያህል ነው። በቃ ተናድጄ ይህን አድርጌያለሁ እና ስለተናደድኩ በእርግጥ ልጁን ወግቼዋለሁ። በቃ እሺ እና ይኸው ተናግሯል። ቪዲዮ ዝጉና ተቀመጡ። እሺ ሀቢባዬ እኔ አንድ ነገር ልልሽ እፈልጋለሁ። ማታም ሄጄ እዛ ቦታ ላይ የጠየቅኩን ነገር ወላሂ ነገ አንድ ቀን ይሄ ልጅ ወጥቶ ማለት ነው ያሳፍረናል ሁላችንንም ማለት ነው። ሙባረክ ነኝ ያስታውስ። ልጁም በጭንቅላቱ ላይ ሙባረክ ብለህ ሴቭ አድርግ። አንድ ቀን መውጣት አይቀርም ወደ ቲክቶክም ማለት ነው። በሌላ በኩል ማታ ሂጄ ምን አልኩት? ሀቢባ ከገደሉክ ይግደሉክ እንጂ እውነታውን አትደብቀን። እውነታውን ከተናገርክ እኛም ድምፅ እንሆንልሃለን። ከፈለጉ ይግደሉክ ሀቁን ንገረኝ አልኩት ስለው እንዳሁኑ ማለት ነው ሰው የሚነግረው አንድ ነገር ልንገርሽ፣ ሰው የሚነግርሽ ነገርና ከራስሽ የምትናገረው ነገር መለያ አለው። ሰው ነሽና ማለት ነው። ሰው የሚነግረው ነገር ቢሆን ይጠፋበታል። አሁን ያለውን ነገር ሪከርዱን ልክልሻለሁ በውስጥ ማለት ነው። የማታውን ምን አለኝ? አዎ የእናቴን ፎቶ እያደረገ በሱ ስም ስሚኝ፣ በሱ ፕሮፋይል በሱ ፎቶ እና በሱ እናት ፎቶ የሆነ አንዳንድ ነገር እንደሚያጠፉ ነው የተናገረው ማለት ነው። ከዛ እኔ አልጠቀምም ለምንድን ነው እንደዚህ የምታደርገው ብዬ ስጠይቀው ሳልጠይቀው ማድረግ ትክክል የለም፣ ግን ተናድጄ ስሜታዊ ሁኜ ተኝቶ ነበር። ጠዋት ነው ሰዓቱ በራሱ ጊዜ ማለት ነው ወግቼዋለሁ ሲል ማለት ነው የምናገረው ጠፋኝና እነዚህ ተወግተናል አፈ እያዝ እያሉ ስለሆነ ይሄ ነው ነገሩ። ሰው ያለውና ሰው በግድ የሚያስብለው ነገርና በግድ የማያስብለው ነገር ይታወቃል። ራስሽ እስኪ ምን ማድረግ አለብን? አለ ጨርሻለሁ። ላይ ማተም ያደረኩት ወደ መፍትሄውን ንግባ። ያንን ባለ አላህ ነው የሚያውቀው። ወደ መፍትሄውና ወደሚለቁበት መንገድ አርሰናል። አሁን ምንድነው ወደ ሰላሙ ነው፣ ወደ መፍትሄው። መፍትሄው ምንድነው? እኔ ቃል ገብቻለሁ። ሁለቱም ወንድሞቼ ናቸው። ሁለቱንም እኔ ራሴ ቲክቶክ ላይ ሰብስቤ አሳክማለሁ። በቃ ሰላም ይሻላል ብዬ ነው አይደለ? በዚህ ተስማምተን እዚህ የመጣ ነው። ስለዚህ አሁን እነሱ የት እንደሚያስቀምጡት እንደዚህ ቦታ እናድርገው ይበሉ። እዚህ ጋር ሳይሆን በውስጥ ለእኔ መንገድ ይችላሉ። እኛ ሄደን ሰው እንዲያነሳው እናደርጋለን። ሁለቱም እንዲታከሙ እናደርጋለን። ይሄ ነው እኛ ይዘን የመጣ ነው። እርቅ ነው፣ ሰላም ነው። ማርቆስ መልኩ እንደሚለቁት አናግራችሁና ልጁ የሚለቀቅበትን መንገድ tokkoffaa adeemsa qaba. Adeemsi jaarsummaa yeroo jaarsummaan godhamu jechuudha. Waan barbaadan himattu ijoolleen keenya amma
ግርግሪን በርባችሱ ከሙይዳን ከወራነሜ ጆሌ መነ ያላ ጅረኑ ኤርገኒ ወራነሜ ተኤ ሲንቀደኒ ቱምተኒ መለ ጀልቀበን ቱምኔ ዱረ ቡሴፍ ዱረ ሚደማን ታቱ ዋንቴፍ ጀለሙሬ ወልቲሙን በርባችሳራ ዋን በርባደን ኑቲ መዳት ጆሌ ኢሳኒቲና ማል በርባዱ አም ኑቲ ሉቡ ሉቡ ሚውቲራ ካሲ ኑቲ ዋን በርባደን ሚውቲራ ጅርቱ ግራንጂሮ ጋቢሮ ይረቆ በተቆምስና ወሊና ሳጅርቱ ኦኬ እየተመካከርን ነው አሉ ያ ወሊን በተራቆንቀ ሁለቱም ልጁ ወጥቶ ቪዲዮ በግድም ይሁን ዩጋም አዩጋም ወግቻለሁ አለ አይደለ? አሁን እኮ እሺ ሁሉን ነገር ያስተካክላል። ሌላውን ጊዜ ያስተካክለዋል። ለሁላችንም ማለት ነው። ለእናንተም ለኛም ለኔም ለሀቢባም ሁሉን ነገር ጊዜ የሚያስተካክለው ነገር አለ። ሁለቱም ልጁ ወግቻለሁ እስካለ ድረስ ይቅርታ እንዳንድ ሰው ማለት ነው። ወግቻለሁ ያለው ከአፉ ያለውን እንጂ የሆዱን አናውቅም። የሆዱን ደግሞ ነገ ነው የምናየው። ሁለቱም ወቅቶ ካለ ወግቻለሁ እስካለ ድረስ ወግቼዋለሁ ወንድሜ ነው አጥፍቻለሁ ያለ ነው። ሳልጠይቆ መውጋቴ አጥፍቻለሁ ያለ ነው። አይ ወንድሜ ወግቻለሁ ብሎ ልጁ ጋር ይታረቅና እርቅ አውርደን እናሳክማለን እስካላችሁ ድረስ ከላስ ያኛው ወገን ኢትዮጵያውያን በሙሉ ያኛውንም ያሳክም ይሄኛውንም ያሳክም ሌላ ነገር አያስፈልግም። በቃ ጥሩ ነው። እኛም ጥሩ ነው ይቅርታ ተባብለው እኛም ልጃችን ወስደን ማሳከም ነው የምንፈልገው። ስለዚህ አሁን በእንዴት መልኩ ነው የሚለቁት? እሺ አባኑ ተሰናል መጨረሻ ተጋጋልኝ ሀቢባ አንቺ ያልሽ ልጁ ያለው ምን ሊያወራ ነበር ታርጎ ነው ልጁ አላወራም እኮ ሀቢቢ የሚፈልጉት ነገር እንኳን አልነገሩንም። እንዴት ነው እኛ እዚህ ጋር የምንወስነው? እነሱ የሚያደርጉት ነገር እኮ እኛም እኮ እንወስን እኮ ከነሱ ተመካክረው ከነሱ እኔ ያልኩት ሀሳብ የሚመች ይሄ ሊሆን ይችላል የምለው እንጂ እኛ መወሰን አንችልም። ልጆች ሁላችሁም amma mubarak inni kun amara rakke ganu bira jiru mana kan gale duge nuwaji nyaate dugu jira tana dura adu guyan to kan tuine mucha henya khawajin bikata ka galan lafati sara fudire nuti amantar wani nuti barbanu guma mucha fena mucha due akka due la mamma kun wan kala tayefu nuti guma mucha fena akkas khalas afsal di hangar mu guma sa fena manuti ozo mana mucha bulu tigo zanu mana izati gozo bereravo እሺ አብዲ ማጀተሬ ሀሳባቸው ሰጥቷል። ተራ ኬኛ ቱርጉሚ ገኑዳ ያኒ ኬኛ ሲጀመሪ ማል ጀራኒ ብሪጅስቶን ኦሮምኛ ስለምትሰሚ ቱርጉሚላት ለሀቢባ ለሁሉ እርግጠኛ ነሽ? በትክክል ትችያለሽ ወይስ ተርጎ እርግጠኛ ይኸውልሽ ማ አብዲ እኛም እኮ ልንነግራት እንችላለን። ሀቢባ ኪያ ስላልፈለግኩ ነው ኪያ ደስ ስላልፈለግኩ ነው። ስለዚህ ብሪጅስቶን ትንገር ሚዩት አድርግ። ኦኬ oye ሚዩት ነሽ እኮ ሚውት ነሽ ብሪጅስቶን ሚውት አድርጊና እሺ ወይኔ ኧረ ሚዩት ነሽ በቃ ይቅርብሽ። እናንተ ተርጉሙልን ችግር የለውም። ለምን መሰለሽ እሷ እንድትተረጉም የፈለኩት ወንድሜን ኪያንም የተቆጣሁት ይቅርታ ኪያ ቀጥታ ልጁ ያለውን ቀጥታ ስለሰማች ቀጥታ እንድትተረጉም ፈልጌ ነበር። ሜቢ እነዚህ ልጆች ሳይሉ ብለዋል እንዳትሉን ማለት ነው። እነሱ ያሉት በፍጹም እዚህ ጋር የመጣ ነው ፖዘቲቭ ልብ ይዘን ነው፣ መልካም ልብ ይዘን ለመታረቅ፣ ለሰላም፣ ለፍቅር ነው የመጣ ነው። ምንም የምንተረጉመው ነገር የለም። ወደ ሌላ ሜቢ ትታዘበኛለች። እስኪ ትስማ። አንደኛ ልጁ ምን አለ? እኛ ይሄ ልጅ ከ1 አመት በላይ እኛ ጋር ነው የሚኖረው፣ ከእኛ ጋር ነው እየበላ እየጠጣ የነበረው። ኢቭን ኢፍ ልጁ የተወጋው ልጅ ቤት ነው የሚኖረው መኖሪያ ራሱ እና በተኛበት ቦታ ነው ሄዶ የወጋው። ልጃችንን ኦልሞስት ገድለውታል ማለት ይቻላል። አንዱን ቃል ሳላጣማው ነው ባይተ እየተረጎምኩ ያለሁት ገድለውታል ማለት ይቻላል። ስለዚህ እኛ የምንፈልገው ልጃችን ላይ የደረሰውን ነገር ነው ማድረስ የምንፈልገው ነው ያሉት ቃል በቃል። ብሪጅስቶን ልክ ከሆንኩ በጣት አሳይ ትርጉሜ ልክ ከሆነ
ልጃቸውን ላይ ልጃችን ላይ አይሰማም ሬጅስተር ወይ ወተሽ አበባ ላኪና ለሳምባ ቱጣና ትመለስ ውጪና ተደውሎባት ነበር ወጣ ትግባ ሀቢባ እዚህ ላይ ካልገባሽ መጨረሻ ላይ ልጃችን ላይ የደረሰውን ነው የምናደርገው ማለቱ ጉማ ማለት ይሄ ልጅ ከኛ ጋር አብረን እየኖርን አብረን እየሰራን ነው ይሄ ጉዳት ያደረሰብን በሰላም እየኖርን ነው አሁን ደግሞ ምንድነው ጉማ በአማርኛ ባላቅም ብሪጅስቶን አሁን እሰማለሁ አዎ ስልክ ገብቶብኝ አልሰማችሁኝም ምንም አልሰማንም አሁን ሰምተናል እኛ አብዲ የፈታው ትርጉም ትክክል ነው ትክክል አይደለም ካሳማ አልሰማሁትም አብዲም ሲያወራ ራሴ ብቻዬን እያወራሁ ነበር እንጂ አብዲ አውርቷል አውርቼ ነበር አልሰማሽም የልጆቹን ሰሰምተሻል የልጁን ሰምቼ ልናገር ስል እኮ ነው አብዲ እንትን ያለብኝ እሺ አሁን እሰማለሁ በደንብ ትሰሚያለሽ እሺ ሀቡ ይሄኛው ታችኛው ከተበዳዩ ልጅ ጋር ያለው ወንድማችን ማለት ነው ሁለቱም ይመስለኛል አንድ ቤት ነው የሚኖሩት ተበዳዩም በዳዩም ሁለቱም የተበዳደሉት አንድ ቤት ነው የሚኖሩት አሁንም አብሮን እየበላ እየጠጣ ነው ይሄ ነገር እንኳን ተፈጥሮ ከኛ ጋር ማታም በልቷል አሁንም እየበላ እየጠጣ ነው ያለው ነገር ግን ወንድማችን እንደገደለው ነው የምንቆጥረው በተኛበት ነው የወጋው አሁን ካሳ እንፈልጋለን ነው ባጭሩ የወንድማችን ካሳ እንፈልጋለን ለልጁ ለዛ ለተወጋው ሆስፒታል ላለው ካሳ እንፈልጋለን ካሳ ነው የሚፈልጉት እሺ ቴንኪው አቢባ ሳትናገር ናን ሙቤ የሮ ተቆጆኔ ተኛት ዴቤቲ ሰመጨረሻ ላ ጋፈሉ አኒ የቹን አካናቲ ካሳኒ ሰማርቆስ ደስ ጋይና ትሬ ኢረዴ ወደ ተኛ ጋፈሉ ዋንሳን ጀኒ አዬ ጆሌ ኬኛ ተገፈዳ ልቡ ጉማኑ akka Maarqos jedhetti Maarqosis nama siin gargaaru keessaa tokko nus nama si yaalchifatu keessaa tokko amma qabnuuni. Silkiinaa bilbilamee ka'ee waan natti himamee ka'ee jira. Waan natti himamee jira. Silkiinaa bilbilamee gumaanuu kaffaluu qabaa qarshii fiduu qabaa jedhanii amma isaan himatan hin beeku. Waan amma bilbilaan naa himamee jira direct. Ayye yaani Maarqos as deebi akka kootti ummata keenya dhaggeeffadha animmoo isa sichiitii fi Habibaanis alaafinnatii isaa guutummaatti nan fudhadha jette miti haa fudhattus hin fudhatinis isa sichiitti namuu ofirran ciisu of eega waan ta'eefi eenyunuu bakka jirutti of eega nama 27 dhaggeeffataa jira akka yaada kenna dhuunaan jettan gumaan nu jararraa fudhannu hin jiru mucaa keenya yaalchifanna sini gale yaadaga mucaa keenya yaalchifanna osoo waa'ini gumaa kun maaloon kun afee mucaa yaalchifne mucaa sana yaalchifatanii maal sinitti fakkaata yaada kooti lubbu dubbadhaa yaada malee nu dirqamaan sinirra kaa'an jiruan lubbu dubbadhaa isin tofirkaa qaba ani isin dura dhaabachuu hin danda'u ani እናንተ የምትሉትን ነገር ማወቃስ አልፈልግም የምፈልጉት ምንድን ነው ዋና ከነ ጀማዓት ንደ ገይዘኔሜ ዋና ከነ ጃማታን አንፉረን ኦሮሞን ገራላ ፍቱ ዱራኑ በለሴ ተከናፍ አከንማ ዋን ተነዱረ ተበ ጅሩስ ኒ በተንሲ ሱድ አረቢያ ተነ ከይዘቲስ ሙጫ አበዲዎት ኻስሪ ኻርሲ ዘንዳ ከስመ ጎለ ኒ በተኔሜ ዋን ወላን ሲፈኔ ማል ጀናተን አጥመዲ ሳኑራ እንቱሱን ከነመን ድሪን hangam takka buuse abbaan dachiisaa gurguree waan san hin ta'in hin fudhannu nutis kana maalee chakeenyani goddaame waan ta'eef hangasuma ayyaaniin han qabu. Waan ijoolleen jette irratti parsantii 100% waan ijoolleen itti qabatte kaffaluu qaban kanumaan dhumataan ana biras. Halasaa fudhatanii waan barbaadan maaliif jennaan dhugaadha. Kana dura jirri sun waan isaan godhanii waraanuu osoo hin ta'in mucaan suni akka tasaa qabame akkas ta'e ilmoo haadha hiyyeessaa lafa gurgursiisanii irraa fudhatan isaan. Utuu mucaan sun nama waraanin utuu mucaan waan san waan tokko hin godhin akka sana godhan. Kana ammoo waraanee akka bakka inni rafutti waraane mubee haasaa kana hoo namni hundi ilaalee mucaan sun akkuma du'etti ilaalama malee bakka nama jirutti ilaalamu akka nama du'etti ilaalama malee. Suni gumaan isaa kaffalamuu qaba haa kaffalan kalas inni kanumaan dhumata. Waan ijoolleen irratti. Yaada addaan jiru miti Habibaatti hima. Qoy ni mini himuutu hin taane. Ijoolleen yaada kaafatanii ijoolleen yaada kennataniiru meeqa akka isaan barbaadan otoo irraa barree
tu yaadatimne ana akka kootti naalliqinfamne akka abdii geetaachotti naalliqinfamne meebii Maarqos waan ni jedhun beeku sana booda meeqa akka isaan gaafatan gaafannee itti ibsina rakkoon qabu akkuma naaniin jette wallahi akkuma naaniin jette sangaa gurguramee lafa gurgurame birriin kennamaa ture ayinaaw Mubaarak Musammaa ati birrii meeqa kaffalaa turte Liibiyaatti birrii danuu kaffalaan turreeti we know that garuu mee yaada itti kennatu itti ibsina. Wanta isaan barbaadan gaafa isi dhiifama wanti godhamu waan ijoolleen barbaaddu gaafadhaadha maaliif jennaan mu beeku wanti kuni dhugaa rabbitti wanni mucaa arsirratti sana dura raawwatame suni waan dhugaa keessoo namaa gubu suni galee zabana ammaa kanatti namni nama gargaaru hin jiru abbaan lafa qabu lafa ganaa ilmaan isaatii eeggatu suni galee irra dhaabbatee isaan kuni gurgursiisan Oromoon gara laafummaa keenyatu kana dura isaan jalatti gannu qabe arra nutis gara laafummaan nuti ajjeesaa jiru nama ajjeesuun seera ala seera ummaa cabsuudha sigale nuti ajjeesuu san jarrette akka nama du'etti gumaasaa kaffaluu qaban fedham lafa gurguran fedha dhiisan isaan tun gurgursiisee nu garsiise waan ta'eefi waan ijoolleen itti qabatte kaffaluu qaban fedhan miliyoona 10 yoo jan kaffaluu qaban an kanumatti naman. Thank you Abdi bakka Habibatti Nure jalqaba gucaa gaafadhaa akka Habibi meeqa akka isaan barbaadan obboleessa koo lubbuu hagam barbaadan riyaala meeqa barbaadan moo birrii Itoophiyaa meeqa barbaadan nutti maa ifa godhaati itti himna kuma wanni tuni barbaannu riyaala kuma dhibbata akka suudiidha barbaanna. Mube ይቅርታ ሰው ደውሎልኝ ነው Galtan. Maaljettaati moo Abdi maaljettaadhaani maaljettu ittimnu moo waan jette dhaggeeffadha ilaale ila wanni ta'uu qabu አሁን መሆን ያለበት ምን እንደሆነ ታውቃላችሁ አሁን እዚህ ላይ እኛ ብቻ ዝም ብለን የምናወራው አይደለም ሰው በጣም እየገመገመ ነው ከስር መግባት የማይችሉ ደውሎ ራሱ እያወሩ ነው ይሄ ነገር እንደ ህዝብ በጣም ያወቅሳል ይሄ ልጅ አሁን የተወጋው ልጅ አንደኛ የሱም እንትን እንዳይጠፋ ይሄኛው በነፍስ አለ ያኛው ይሞታል ኢንፌክሽን ይሆንበታል ምን እንደሚደረገው አይታወቅም አንደኛ ይሄንንኛ የቤተሰቡን እናቱን አባቱን አገር ቤት ያሉትን ወክለን እኮ ነው እነሱ እኛን እንትን ሳይመርጡን ወክለን ነው ያወራን ያለው ስለዚህ ይሄን ነገር አንደኛ ስብር አይደለም ስለ ካሳማ አይደለም እውነትም ወረቀት ተጽፎ የሆነ ነገር ተደርጎ ይሄ ነገር ሲሪየስ መሆን አለበት ይሄ ነገር ወደ መሬት ከወረደ አገር ቤት ሰው ይጨራረሳል ወደ ብዙ ነገር ነው የሚሄደው ስለዚህ ዝም ብላችሁ እንትን አትበሉና ልጆቹን የሚፈልጉትን አርጉና ልጁ ምን አይነት ሲቹዌሽን ላይ ነው ያለው ይሄ ልጅ ኢንፌክሽን ከሆነበት ሙሉ እድሜውን ይጎዳል ይሄን ማወቅ አለበት እሱ ነው በጣም የሚያስፈራኝ ነው እውነቴን ነው የምነግርህ ስለዚህ ሰው ዝም ብሎ እንትን ውስጥ ገብቶ እዚህ የፈለገን ነው ማውራት ግን ልጁን መጀመሪያ ኮንሲደር ማድረግ ያለባችሁ ያ አኪም ቤት ያለውን ልጅ ምን አይነት ሲቹዌሽን ላይ ነው ያለው እንዴት ነው ምን ደረግ ነው ሁሉም እዚህ ላይ ያለው 20 ወልመስ 25 ሺህ ሰው አለ አይደል ሁሉም ሬስፖንሲብል መሆን አለበት ይሄ ላይ ኦኬ ስለዚህ በጣም አስቸጋሪ ነው በጣም አይኔ በጣም እየፈራው ነው ይሄ ነገር በጣም ብዙ ሰዎች እየገመገሙን ነው አንድ ጊዜ እድል ስጡኝ አንድ ጊዜ መጀመሪያ ከጉማው በፊት የናንተን የተወጋ ሰውዬ ማቅረብ ነበረባችሁ የተወጋም የለ ድራማ ነው ስለዚህ ብዙ ጀግና ሞቷል ግደሉት አስበው እንግዲህ በኋላ ጨርሰናል ግደሉት አሁን ግደሉት እንደዛ ሰዎች የመጀመሪያ ብዙ ጀግና የናንተ ድራማ ተብቶናል ታው ግን ጥሩ አይደለም ሀቢባዬ ይሄ ነው እንደዚህ አይነት ነገር ነው ወደ ኋላ ልፋትሽም ማለት ነው ግደሉት አየሽ በህይወት ላይ ማለት ነው ሙቤ አልተቆ እድል ስጡኝ እስቲ አንዴ ሙባረክ አንተ እኮ እኔ ሶስታችን ብቻ ሆነን እናውራ እዚህ ጋር የደረደርካቸው ይውረዱና እኔ አንተና ልጁ እናውራ ብዬሽ ነበር አይደለ እናውራ ለማሰብ ወይስ አሁን ዝራታ ተንበባ ይገነ ነው ወኒ ዝራታ ተመባረክ ኩመቴጅ ዋንተ ዋን ትፋኸ ይሰኔ ምትቱ ወኒ እናውራውንም ድራማ ድራሚ ኤደም ድራማ ድራማ ሶስታችን እናውራ አጀሳጀ ሉቲስ ወጣኝ በግማን ጎረኒ ጋጀሰን በግማን ጎነ አጀብና ንገርተን ወኒ ቢራታ ጋጀቱ ሉቲ ድራማ በስራ ተኛሚ
ሱራን እዛ አዝረገ ታችን እናውራ ታስገባይ ሰባደ ነገሩ ነው። ጎፈንድሚ የሚሰበስቡበትን አጀንዳ ነው የሚፈልጉት። ስለዚህ ይሄ ነገር እኛ የምመጥን ድርጊት ስላልሆነ ልጁ ምንም ነገር አይደረግም። በሰላም አንፈታው በሰላም እንዲፈታ እኔ ቤት እንጨርስ ነበር ብለህ እዚህ ነው ስትል እሺ ብዬ መጣሁ አይደል? አዎ ላንደማመጥ ነው ታዲያ ሁሉም እኩል እያወራና ማለት ነው። ይሙት ብንል ኑሮ ዝም እንል ነበር። አሁን አንቺም ለፍተሽ መጣሽ። ሽማግሌ መሀል ላይ ይሰደባል፣ ይረገማል። ግን ሀቁን የሚያውቀው ፈጣሪ ብቻ ነው። አንድ አቡፋኖም ለዚህ ህዝብም ግልጽ የሚሆን ነገር እፈልጋለሁ። ምክንያቱም እኔ ትልቅ ሰው ነኝ። ሽምግልና እየተቀመጥን ነው። ሳይድ አልያዝኩም። የኦሮሞ ልጅ ነኝ። ሀቅ እያወራው ነገር ነው። የጠየቁት ገንዘብ ላይ ሜቢ ልናወራበት እንችላለን። ልክ ነው ወይስ ልክ አይደለም የሚለው ነገር ውስጥ እየገባው አይደለም። አሁን አልታወጋም የሚለው ነገር ግን በጣም ነው የሚያናድደኝ። ድራማ ነው መባል አልፈልግም። ምክንያቱም ይሄ ሰውዬ ስለዚህ ቆይ ሉቡ ነጠጌፈዱ አከ ኢልሞ ኦሮሞ ቶኮቲስ ዱበታራ መቃኬኝ ሲኛቲና ጉርባኑ ተገርሲስ ጉርባ ወራነ የሚወዱ ፊያመጅራት ልጁን አሳዩን የተወጋውን ከዛ እና ዋን በርባደን ነጅናል ጉርባኑ ተገርሲሳ ጉርባ ወራነ አመኑ አቢባ ያኛውን እንዳየነው ይሄኛውንም የተወጋውን የፈለገ ነገር ይካታል እንደተባልነው ድራማን እንደተባልነው ልጁን እኒ የተወጋውን ልጅ እኒ ከዛ ቀጥታ ወደ ጉዳዩ እንሄዳለን። ልጁን አሳዩን ጉርባኑ አገርሲሳ ይፈሞች ጉዳዩ በዚህ ነው የሚሄደው። በቃ ሰነቦዳ ወሬ ድራማ ነው ያሉን ሰዎች ራሳቸው ያፍራሉ። እኔ ነኝ ደግሞ የምነግርህ አቡፋን ነው ወጥቼ ማለት ነው። አንዴ ሙቤ እኔ ሀሳብ ልስጥና እስከ ቅድም ቁጭ ብዬ እያዳመጥኳችሁ ነበር እና ምንድነው እዚህ ጋር እና አቡፋኖ ሌሎች አጀንዳ ነው የሚፈልጉት። እነዚህ በሰው ሬሳ ጎፈንድሚ ሰብስቦ በመኖር የለመዱ ናቸው። አጀንዳ ፈላጊዎች ናቸው። ወደ ፖለቲካ ይሄንን ግጭት ወደ ብሔር፣ ወደ ጥላቻ፣ ወደ ፖለቲካ መውሰድ የፈለጉ አካል ናቸው። በብዛት የአማራ እሊቶች ይሄንን አጋጣሚ ወደ ፖለቲካና ወደ ዘር ፍጆታ ለመቀየር የጊፍት መሰብሰቢያ አጀንዳ ለማድረግ ጥረት እያደረጉ ነው። በደንብ አድርገን እናውቃለን። እና ይሄ ልጅ ምንም መሆን የለበትም። እዚህ ጋር ሀቡ ከነሱ ጋር ሆነሽ ጉዳዩን እንድጨርሺ በትዕግስት ጉዳዩን እንድጨርሽልሻለሁ። ወሪኬ ኛሞ ነመኩመ ዲደሚ ወይትኑዳ ወታጅራ ነመኩመ ዲደሚ ቶርባትኑዳ ላጅራ ዋኑ ሳልፈጭሲሱ ዋን አካ ኦሮሞቲ መታገኑ ቀበቺሱ ጎንኩማ ሆጀቹን ቀብኑዲን ጎንኩማ ጉማ ጋፈተኑ ሰላፋን ጋቢነ ባዋንጁ ጀረሙ ባሪክ ወዲና ፍጡ አሁን ወደ የመጣን አይደለም እስካሁን አይደል? አንዴ ብቻ እስኪ እንደዚህ እናደርግ። ሁለት ኦፕሽን ይዤ መጥቻለሁ። አንደኛ በሰላም የሚያስፈልገውን ልጁ ታክሞ ይሄም ከተጎዳ ታክሞ ታወይታችሁ የምታደርጉ ሆነ ኦኬ። ኢፍናት ልጁ አሁን እነሱ ጋር በሰላም ያለው እነሱ ጋር አብሮ እየበላ እየጠጣ ያለው ልጅ ኦልሬዲ ያን ልጅ ሆስፒታል አስገብቷል አይደል? ወይ እሱን ደግሞ ፖሊስ ጠርቶ ለህግ ማስቀረብ የወጋውን ልጅ፣ ይሄንም ሌላ ኦፕሽን ሊሆን ይችላል። ቢኮዝ በሰላም መንገድ ኢስ ኦኬ ይቅር ብለን ልጁን አክመን ያ ልጅ ደግሞ በቪዲዮ ይለቀቅ